አንቺ ሥላሴ በሉ በሉ ፈርታችኋቸው ነው። አንቺ ሥላሴ ሥላሴ እናቴ በሉ ሥላሴ አባቴ ሥላሴ እንግዲህ ሴትም ወንድም አይደለም። እሺ ለኔ በደንብ እንድታውቁ ፈልጋለሁ። እንኳን ሥላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ ሊል ይችላል? ፀሐይ ሴት ናት ወንድ ናት? ፀሐይ እናንተ ሰፈር ያለችውን አይደለም። እሺ ሰማይ ላይ ያለች ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በሩን ንገሩ። ጾታ የለውም ማለት እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሩን ጾታ የለውም። እንደዚህ ሁሉ ተመልከቱ። ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለ ነው ሰዎች ብቻ ማለት እና ሌሎቹ። ስለዚህ ተመልከቱ። ሥላሴ አንቺ ሥላሴ ለምን እንላለን? እችን ብቻ ነው የምናገረው። ሥላሴ ማለት ምን ማለት ነው ይላል። ሥላሴ ማለት የቃሉ ትርጉም ልዩ ሦስት ማለት ነው። ሌላ ምንም ማለት ሥላሴ ስንል አሁን በዚያውም ልናገር ስለ ሦስቱ ሥላሴ አይባልም። እሺ ገብቶችኋል? ኧረ በሦስቱ ሥላሴ ይዣለሁ አይባልም። ኧረ በሥላሴዎችም አይባልም። ሥላሴ የሚለው ራሱ ስንት ነው? በሦስቱ ስትሉ ስንት አደረጋችሁ? እንደዛ አደረጋችሁ። ሥላሴዎች ስትሏቸው ደግሞ ስንት ሆኑ? ብዙ። በዚያው ላይ ብዙ የማይባል ነገር አለ። ሐዋርያት ይባላል እንጂ ሐዋርያቶች አይባልም። መላእክት ይባላል እንጂ መላእክቶች አይባልም ማለት ነው። የባሕርይ አምላክ ያደረገ አምላክ ስሙ የተመሰገነ ይሁንልን። ስለዚህ ልዩ እግዚአብሔር ለመኖሩ ምክንያት የማይፈልግ የካበደ ነገር ብቻ ለቅሶ ሰዓት እንዳይመሽብኝ ማለት ነው። እስኪ በሉ ልዩ ሥላሴ በሉ። ልዩ ምን? ልዩ ሥላሴ ስንል ሥላሴ ማለት የቃሉ ትርጉም ምን ማለት ነው? አንዳንድ ጊዜ እንዲህ ይላሉ ዘመዶቻችን በዚህ አካባቢ ያሉት ማለት ነው። ሥላሴ ማለት ምን ማለት ነው ይላሉ። ሥላሴ ማለት የቃሉ ትርጉም ልዩ ሦስት ማለት ነው። ሌላ ምንም ማለት ሥላሴ ስንል አሁን በዚያውም ልናገር ስለ ሦስቱ ሥላሴ አይባልም። እሺ ገብቶችኋል? ኧረ በሦስቱ ሥላሴ ይዣለሁ አይባልም። ኧረ በሥላሴዎችም አይባልም። ሥላሴ የሚለው ራሱ ስንት ነው? በሦስቱ ስትሉ ስንት አደረጋችሁ? እንደዛ አደረጋችሁ። ሥላሴዎች ስትሏቸው ደግሞ ስንት ሆኑ? ብዙ። ሽቶ በጠላትነት ተነስቶበት ነበረ። ያንን አምላክ እሆናለሁ ብሎ በስልጣኑ ተነስቶ ቅጠል የበላውን ሥጋ መጥቶ ከድንግል ማርያም ተዋህዶ ተመልከቱ፣ ሥጋን አምላክ አደረገው። ሥጋን እኮ ነው ያን ጠላት